እንኳን ወደ ሕያው ቃል ዩቲዩብ ቻናል በደህና መጡ። የኔ ስም መጋቢ ዘውደ ዘለቀ ይባላል። በአንዳንድ ባህላዊ ወይንም ደግሞ ሃይማኖታዊ ክብረ በዓላት ለምሳሌ እንደ መስከረም 17 ባሉ በዓላት ላይ አንዳንድ ክርስቲያኖች በብዙ ደስታ ዝግጅቱን ሲያዘጋጁ፣ ስጋውን ሲበሉ፣ ሲጨፍሩ፣ ሲዘፍኑ ይስተዋላሉ። ሌሎች ደግሞ የባህላዊ ክብረ በዓላትን ወይንም ደግሞ እንደ መስከረም 17 ያሉትን ክብረ በዓላት ከክርስትና በፊት በምድርቱ ወይንም በአገሪቱ ካሉ ከባዕድ ሃይማኖት እና ከጣዖት አምልኮ ጋር በማገናኘት ወይንም ደግሞ ንክክና ግንኙነት እንዳለው በማሰብ ሲጠነቀቁና ሌሎችም እንዲጠነቀቁ ሲያስተምሩ ይስተዋላል። መጽሐፍ ቅዱስ በእነዚህ አይነት ጉዳዮች ላይ ምንድነው የሚያስተምረው የሚለውን በትኩረት ስለምንመለከት በዛሬ ቪዲዮችን የመጀመሪያው ቪዲዮን እስከ መጨረሻው እንዲከታተሉ እየጋበዝኩኝ፣ ሁለተኛ ነገር ደግሞ ለዚህ ቪዲዮ ቤተሰብ ካልሆኑ ሰብስክራይብ በማድረግ ቤተሰብ እንዲሆኑ፣ ትምህርቱም ወደ ሌሎች እንዲደርስ ሼርና ላይክ እንዲያደርጉ እየጋበዝኩኝ የቃሉ ባለቤት የሆነው የእግዚአብሔር መንፈስ የጥበብና የማስተዋል መንፈስ በቃሉ ብርሃንና ማስተዋል መረዳት እንዲባርከው እየጸለይኩኝ በቀጥታ ወደ ትምህርት ያመራለሁ። በመጀመሪያ መታወቅ የሚገባው ነገር የእግዚአብሔር ቃል በዘጸአት መጽሐፍ ምዕራፍ 20 ላይ ቁጥር 2 እና 3 በምናነበት ጊዜ ከግብፅ ባርነት ምድር ያወጣው አምላክ እግዚአብሔር እኔ ነኝና ከኔ በቀር ሌሎች አማልክት አይሁንልህ ብሎ በሙሴ በኩል እግዚአብሔር ከእስራኤል ሕዝብ ጋር በሲና ተራራ ኪዳን ሲገባ ሲያስጠነቅቃቸው እንመለከታለን። ይህንንም ደግሞ የሚተገብሩበትን መንገድ ሲናገር በግብፅ ምድር በነበሩበት ጊዜ የተለማመዱትን ለባዕድ ጣዖታት ሲሰዉ የሰነበቱትን እንዲያቆሙና በአዲስ ኪዳናዊ ሕይወት እንዲመላለሱ እግዚአብሔር ሲናገራቸው በዘሌዋውያን መጽሐፍ ምዕራፍ 17 ላይ ቁጥር 7 ላይ በምናነበት ጊዜ እንደዚህ የሚል ቃል እናነባለን። ከዚህ በፊት ላመነዘሩባቸው አጋንንት ከእንግዲህ ወዲህ ማንኛውንም መስዋዕት ሊሰዉ አይገባም። ይህ ለነርሱና ከነርሱ በኋላ ለሚነሳው ትውልድ ሁሉ የዘላለም ስርዓት ነው ብሎ እግዚአብሔር አሁንም በሙሴ በኩል የእስራኤል ሕዝብ በግብፅ ምድር በነበረበት ጊዜ ሲሰዉ ወይም ደግሞ ሲያመነዘሩ ለቆዩባቸው ለእነዚያ አጋንንት ምንም አይነት መስዋዕት እንዳያቀርቡ ይህ ለነርሱና ከነርሱ በኋላ ለምነሳው ትውልድ ሁሉ የዘላለም ስርዓት ሆኖ እንዲቆይ እግዚአብሔር ሲደነግግ እንመለከታለን። ይሁንና የእስራኤል ሕዝብ ይሄንን የእግዚአብሔርን መለኮታዊ ትእዛዝ ማለት ከኔ በቀር ሌሎች አማልክት አይሆኑልህ ብሎ እግዚአብሔር የተናገረውን ባለመጠበቃቸው ግማሾቹ በምድረ በዳ ወድቀው እንደቀሩ የእግዚአብሔር ቃል ያስተምረናል። ሌሎቹ ደግሞ ወደ ከነዓን ምድር ከገቡም በኋላ ከጎረቤቶች አህዛቦች የተቀበሉትን ልማድ በመቀበል የአህዛብን የጣዖት አምልኮ ስለተለማመዱ እግዚአብሔር ለአህዛብ አገሮች እንደ ባቢሎንና አሶር ላሉ አገሮች ይሁዳንና እስራኤልን አሳልፎ እንደሰጠ እንመለከታለን። በተለይም ለዚህ ቅጣት የዳረጋቸው ከአህዛብ ጎረቤቶቻቸው የተማሩት ከባዕድ ባህላዊ የአምልኮ ስርዓት በመቀላቀላቸው እንደሆነ እንመለከታለን። ከዚህ ጋር ተያይዞ ከአህዛብ ጎረቤቶቻቸው የሚመጣውን የአህዛቡን ባህላዊ ክብረ በዓላት የጣዖት አምልኮ ግብዣን በመቀበል ነበር እስራኤላውያን በተደጋጋሚ የእግዚአብሔርን ቃል ወይንም ደግሞ ከኔ በቀር ሌሎች አማልክት አይሁኑልህ ብሎ እግዚአብሔር የተናገረውን የተላለፉት። አሁን በዚህ ክፍል ላይ ትኩረት አድርገን የምንመለከተው ይህንን እስራኤላውያን በአህዛብ ባህላዊ የጣዖት አምልኮ ስርዓት በመጋበዝ ሄደው የተሳተፉበትና ተከትሎ የመጣውን ቀውስ ከጠቀሰ በኋላ ሐዋርያው ጳውሎስ ደግሞ በቆሮንቶስ አገር ወይንም ደግሞ በቆሮንቶስ ቤተክርስቲያን ውስጥ ላሉ ምዕመናን ያስተላለፈውን መለኮታዊ መመሪያ እንመለከተዋለን። ከእስራኤላውያን ውድቀት በመነሳት ጳውሎስ ለሁለት አይነት ሰዎች ማስጠንቀቂያ ይሰጣል። ይሄ ሁላችንም መማርና ማስተዋል የሚገባን ነገር ነው። የመጀመሪያው ቡድን ሐዋርያው ጳውሎስ በትኩረት ማስጠንቀቂያ የሚሰጣቸው ጣዖታት አምልኮና ወይንም ደግሞ ከጣዖታት አምልኮ ጋር ተገናኝቶ የሚከናወን ክብረ በዓል ምንም አይደለም፣ ለጣዖት የተሰዋ ስጋ ብንበላ እምነታችንም አይነካም አይጎዳውም በሚል ድፍረት የቆሙ የሚመስሉ ግን በአጋንንታዊ አምልኮ ሊጠመዱ ያሉትን ያስጠነቀቀውን እንመለከተዋለን። ስለዚህ በመጀመሪያው ቡድን ላይ ጳውሎስ በባህላዊ ክብረ በዓላት በመገኘት ለጣዖት የተሰዋውን ስጋ በመብላት እምነታቸው አይበላሽም ብለው በድፍረት የሚሰማሩትን ወይም ደግሞ የሚመላለሱትን በተመለከተ ያስጠነቅቃቸዋል።
የመጀመሪያው ማስጠንቀቂያ ተደላድዬ ቆሜያለሁ እያሉ በባህላዊ ክብረ በዓላት በሚደረግ ጣዖታዊ አምልኮ ከአጋንንቶች ጋር እንዳይተባበሩ ያስጠነቅቃቸዋል። ክፍሉ የሚገኘው በአንደኛ ቆሮንቶስ መልእክት ምዕራፍ 10 ላይ ከቁጥር 12 ላይ ስናነብ እናገኘዋለን። እንደዚህ ነው የሚለው። በዚህ ክፍል ላይ ሐዋርያው ጳውሎስ በአንደኛ ቆሮንቶስ ማለት ነው ምዕራፍ 10 ላይ ከቁጥር 12 በምናነበት ጊዜ እንደዚህ የሚል ማስጠንቀቂያ ያስተላልፋል። አነበዋለሁ። ስለዚህ ተደላድዬ ቆሜያለሁ የሚል ቢኖር እንዳይወድቅ ይጠንቀቅ ይላል። ይሄ እንግዲህ ትልቁ የጳውሎስ መልእክት ነው። ተደላድዬ ቆሜያለሁ የሚል ሰው ቢኖር እንዳይወድቅ ይጠንቀቅ ይላል። ለምንድነው ጳውሎስ ተደላድዬ ቆሜያለሁ ወይንም ደግሞ እውቀት አለኝ ወይንም ደግሞ ለጣዖት የተሰዋ ስጋ ቢበላ ችግር የለም ብሎ በራስ መተማመን የሚመላለስ ሰው በአጋንንታዊ አምልኮ እንዳይጠመድ የሚያስጠነቀው ለምንድን ነው? ጳውሎስ ምክንያት አለው። ምክንያቱም ጳውሎስ ቅድም እንዳየነው እስራኤላውያን ከእግዚአብሔር በስተቀር ሌሎች አማልክትን እንዳያመልኩ የተነገራቸውን ትእዛዝ በመተላለፍ እነዚህ አሕዛብ ጎረቤቶቻቸው የሚጋብዟቸውን ባህላዊ ክብረ በዓላትን በመሳተፍ እግዚአብሔርን በመበደል ለቅጣት የተጋለጡበትን በአንደኛ ቆሮንቶስ መጽሐፍ ላይ ምዕራፍ 10 ቁጥር 1 ጀምሮ ባለው ክፍል ላይ ያስቀምጠዋል። በብዙ የታደሉ እንደሆኑ በደመናና በባህር የተጠመቁ እንደገና ደግሞ መንፈሳዊውን ምግብ መናውንና ከዓለት የፈለቀውን ውሃ ያውም ደግሞ ኢየሱስ ክርስቶስን የሚወክለው በመብላት ከእግዚአብሔር ጋር የሚገርም ህብረትና አንድነት ነበራቸው። ይሁን ግን እግዚአብሔር በብዙዎች አልተደሰተም። ለምንድን ነው ያልተደሰተው? ምንድን ነው የተከሰተው? ብዙዎች በምድረ በዳ ወድቀው እንዲቀሩ ያደረገው እግዚአብሔር ያልተደሰተበት ቅጣት የመጣበትን ኃጢአት ጳውሎስ ሲዘረዝር የመጀመሪያው ህዝቡ ሊበሉ ሊጠጡ ተቀመጡ ይልና በመቀጠል ደግሞ ሊዘፍኑም ተነሱ፣ በዚህም በጣዖት አምልኮ ተባበሩ ብሎ በሁለት አጋጣሚዎች እስራኤላውያን ሊበሉና ሊጠጡ የተቀመጡበትንም ደግሞም ሊዘፍኑ የተነሱበትንም ይህም ደግሞ ከአሕዛብ ጎረቤቶቻቸው ጋር በነሱ ባህላዊ መንገድ ጣዖቶቻቸውን በማምለክ እግዚአብሔርን የበደሉበትን በማንሳት ይናገራል። የመጀመሪያው የተከሰተው በዘጸአት መጽሐፍ ምዕራፍ 12 ላይ ሙሴ ወደ ሲና ተራራ ወጥቶ ለህዝቡ የሚገባውን መለኮታዊ መመሪያ ተቀብሎ እስኪመለስ ድረስ ህዝቡ ትዕግስት በማጣት በፊታችን የሚሄድ አማልክት ስራልን ብለው አሮንን ሲያስጨንቁ አሮንም ህዝቡን መረን ወይንም ስድ በመልቀቅ ከጆሮና ከአንገት ሀብሎቻቸውን ወይንም ወርቅ ቀለበቶቻቸውን በሙሉ በመውሰድ አቅልጠው በመስራት ጥጃ በፊታቸው አቁሞ ከግብፅ ያወጣችሁ አምላካችሁ እግዚአብሔር ይሄ ነው አመልኩት ብሎ በዚህም ደግሞ ሲበሉ፣ ሲጠጡ፣ ሲጨፍሩ፣ ሲዘፍኑ፣ ሲዘሉ እንደነበረ በዚህም በእግዚአብሔር ቁጣ ደግሞ እንደወደቁ እንመለከታለን። ሁለተኛው የተከሰተው በዘኍልቍ መጽሐፍ ምዕራፍ 25 ቁጥር 1 እስከ 9 በምናነበት ጊዜ የሚዲያም ሴቶች እና ሞዓባውያን ሴቶች በመተባበር የእስራኤልን ወጣቶች ለማስፈጀት ወደ ጣዖት አምልኳቸው ወደ በኤል ፌጎር ወደ ተባለ ወደዚያ ክብረ በዓል ወደዚያ ጣዖት ክብረ በዓል በመጋበዝ ህዝቡን እንደደለሉ ከዚህም የተነሳ እግዚአብሔር ቁጣ ህዝቡን እንደጨረሰ እንመለከታለን። እነዚህን ሁለት ክብረ በዓላት ላይ እስራኤላውያን የተጋበዙበት ወይንም ደግሞ ራሳቸው በመጀመሪያው ራሳቸው በፈጠሩበት፣ ሁለተኛው ደግሞ በአሕዛብ ጎረቤቶቻቸው በመጋበዝ የበሉበትን፣ የጨፈሩበትን፣ ያመነዘሩበትን በሙሉ በማገናኘት ለቆሮንቶስ ሰዎች በተለይም ደግሞ በየተራራው ለጣዖት የሚሰዋበት መስዋዕት ያለበትን በመሄድ ለጣዖት የተሰዋ ስጋ በመብላት በዚህም እምነታችን አይበከልም፣ አይረክስም፣ አይበላሽም ብለው የሚኮፍሱትን የቆመ የሚመስል እንዳይወድቅ ይጠንቀቅ በሚል ማስጠንቀቂያ ያስተምራቸው። ጳውሎስ አንደኛው ተደላድዬ ቆሜያለሁ የሚለውን ሰው የሚያስጠነቅቀው በባህላዊ ክብረ በዓላት በሚዘጋጅ ምግብና መጠጥ ከዚያም ጋር ተያይዞ የሚከናወነውን ዘፈንና ጭፈራ እንዲሁም ደግሞ እነዚህ ደግሞ ዘፈንና ጭፈራዎችም ወደሚያመለክቱት እርኩሰትና ዝሙት በመግባት በዚህ ጣዖታዊ አምልኮንም ደግሞ ለአጋንንት በሚቀርበው መስዋዕት ላይ በሞኝነት እንዳይሳተፉ ያስጠነቅቃቸዋል። ይህንን እንግዲህ በኢትዮጵያ በሚከናወኑ ክብረ በዓላት ውስጥ ክርስቲያን በሚሳተፍበት ጊዜ መጠንቀቅ ካለበት ሁኔታ ጋር በማገናኘት እንመለከታለን። የመጀመሪያው የጳውሎስ መልእክት የሚገኘው በአንደኛ ቆሮንቶስ መልእክት ምዕራፍ 10 ላይ ቁጥር 7 ላይ እንመለከተዋለን። በዚህ በምዕራፍ 10 ቁጥር 7 በምናነበት ጊዜ እንደዚህ የሚል ቃል እናገኛለን። ሕዝቡም ሊበሉና ሊጠጡ ተቀመጡ፣ ሊዘፍኑም ተነሱ ተብሎ እንደተጻፈ ከነርሱ አንዳንዶቹ እንዳደረጉት ጣዖት አምላኪዎች አትሁኑ ይላል። እንግዲህ እስራኤላውያን በዘጸአት 32 እንደምናነበው
ሊበሉና ሊጠጡ ተቀመጡ፣ ሊዘፍኑም ተነሱ ተብሎ የተጻፈው ጣዖት የሚያመልኩበት አሰራር እንደሆነ ጳውሎስ አስተውሎታል። በዚህም የቆሮንቶስን ሰዎች ይህ ለእስራኤል እንደተጻፈ የእናንተንም ሕይወት ደግሞ እንዳይበርዝ እመክራቸዋለሁ፣ ተደላድዬ ቆሜያለሁ የሚል ሰው በዚህ ወጥመድ ውስጥ አጋንንትን በማምለክ ስትራቴጂ ውስጥ እንዳይገባ ብሎ ይናገራል። እንግዲህ በኢትዮጵያም ባህላዊ ክብረ በዓላት በሚከበሩበት ጊዜ የምግብና የመጠጥ ዝግጅቱ ከዚህም ጋር ተያይዞ የሚደረገው ዘፈንና ከዚያም ጭፈራ፣ ይህም ደግሞ ዘፈንና ጭፈራ ወደሚያመለክተው ወደ ርኩሰትና ወደ ዝሙት ወደ ተለያየ ደግሞ ቀውስ ውስጥ እንዳይገባ በዚህም ለአጋንንት የሚቀርብ አምልኮ ወይንም ደግሞ አጋንንታዊ አምልኮ ተሳታፊዎች እንዳይሆኑ የቆሮንቶስን ሰዎች ጳውሎስ ያስጠነቅቃል። ለእኛም ቢሆን ሊያስጠነቅቀን ተጻፈ፣ የእስራኤላውያን እኛ ለማስጠንቀቅ ተጻፈ ይልና ለቆሮንቶስ ሰዎች መመሪያ ይሰጣል። ስለዚህ ከዚህ የምናስተውለው በጣም አስገራሚው እውነት ይሄ ባህላዊ ክብረ በዓላት በሚዘጋጅበት ጊዜ መብልና መጠጥ ብቻ ሳይሆን በዚሁም ደግሞ ጭፈራና ዘፈንም ብቻ ሳይሆን ከዚህ ጋር ተያይዘው በጣም በአስደንጋጭ መንገድ አጋንንት የሚመለክበት መስመር ስለሚከፈት መጠንቀቅ አለብን። ጳውሎስ ሊበሉ ሊጠጡ ተቀመጡ፣ ሊዘፍኑም ተነሱ ይልና ቀጥሎ ያለው ቁጥር ምንድን ነው የሚለው? እንዳደረጉት ጣዖት አምላኮች አትሁኑ ይላል። ስለዚህ እስራኤላውያን ጣዖት ለማምለክ ጥጃ ለማምለክ ነው የተቀመጡት፣ የበሉት፣ የተጡት፣ የተነሱት፣ የዘፈኑት። ዛሬም ከክብረ በዓል ጋር ተያይዞ ወይም ባህላዊ ክብረ በዓል ጋር ተያይዞ በሚደረግ ዝግጅት ለእግዚአብሔር ክብር ስለማይደረግ ነገሮች ሁሉ ለሰዎች ሞቅታ እንደዚሁም ደግሞ ለሰዎች ዝና የሚከናወኑ ስለሆነ ሳያውቁት አጋንንትን በማምለክ ሰዎች እንደሚጠመዱ ጳውሎስ ያስጠነቅቃል። ለዚህ በጣም ወሳኝ የሆነው ቁጥር የአንደኛ ቆሮንቶስ መልእክት ምዕራፍ 10 ቁጥር 20 ላይ ያለው ሐሳብ ነው። በዚህ ክፍል ላይ ጳውሎስ እንደዚህ ነው የሚለው፣ አሕዛብ የሚሰዉት ለእግዚአብሔር ሳይሆን ለአጋንንት ነው፣ ከአጋንንት ጋር እንድትተባበሩም አልሻም ይላል። ስለዚህ ባህላዊ ሃይማኖት ወይም ባህላዊ ክብረ በዓላት በሚከበሩበት ጊዜ ታርጌቱና ትኩረቱ እግዚአብሔርን ማክበር ሳይሆን በባህላዊ መልእክትነቱ ለሰዎች ደስታ፣ ፈንጠዚያ፣ ጭፈራ፣ መብል፣ መጨፈር ነው ግቡ እንጂ እግዚአብሔርን ማክበር እንዳይደለ በጣም ግልጽ ሊሆንልን ይገባል። እግዚአብሔር በማይከብርበት ቦታ የሚደረገው ነገር ደግሞ ለአጋንንት የሚቀርብ አምልኮ ነው ይላል። እንዴት ከተባለ ሰዎች ሲበሉ፣ ሲጠጡ፣ እንደዚሁም ደግሞ ሲሰክሩ፣ ከዚያም ሲጨፍሩ፣ ሲዘፍኑ፣ ከዚያም በኋላ ወደ መጨረሻ ወደ ርኩሰት፣ ወደ ጥላቻ፣ ወደ ክፋት፣ ወደ ተለያየ ነገር በሚሻገሩበት ጊዜ በዚህ ላይ የሚመለከው ዲያብሎስ እንደሆነ አጥፊው እንደሆነ መታወቅ አለበት እና ከዚህ መጠንቀቅ አለባቸው ይላል። ስለዚህ ከዚህ ጋር ተያይዞ ደግሞ አንዳንድ ዕድሜ ጠገብ አባቶች በመብላትና በመጠጣት እንደገና ደግሞ በመጨፈርና በመዝፈን ከዚያም ደግሞ ወደ ርኩሰት በመሻገር ጣዖት አምላኪ ወይም ደግሞ አጋንንታዊ አምልኮ ውስጥ ሰዎች ከመግባታቸውም ያለፈ በዚያ በባህላዊ ክብረ በዓላት ምግብ እንኳን ሲዘጋጅ፣ ስጋ እንኳን ሲዘጋጅ አንዳንድ ተግባራት በአጋንንት የመታመን ምልክት እንደሆኑ ይጠቁማሉ። ለምሳሌ አንዳንድ ዕድሜ ጠገብ አዛውንቶች እንደሚናገሩት በሬ በሚታረድበት ጊዜ በሬው የሚወድቅበት አቅጣጫው በራሱ መልእክት አለው። ይሄኛውም ወደ ቀኝ የሚወድቅ ከሆነ መልካም ዓመት ይሆናል ብለው ያምናሉ። ወደ ግራ የሚወድቅ ከሆነ ክፉ ዘመን ይሆናል ብለው ያስባሉ። ከበሬ የወሰዱትን ደግሞ ደም አንዳንድ ቦታ ላይ ያፈሳሉ፣ በዛፍ ስር እንደዚሁም ደግሞ ወይንም ደግሞ በወንዝ ያፈሱታል፣ በገደል ያፈሱታል። ከዚያም ለአጋንንቶች እንደ መስዋዕት ያቀርባሉ። ከዚህም የተቆጡ አጋንንቶች እንዳይነኩን፣ ዝናቡ እንዳይደርቅ፣ መሬቱ እንዲለመልም፣ እርሻው እንዲለመልም፣ በዚህም ደግሞ መናፍስቶችን የመጥራት ለነሱ መስዋዕት የመገበር የመስጠት ተግባር አድርገው የሚያከናውኑ ሰዎች አሉ። ሌሎች ከበሬ የተወሰደውን ሞራ ደግሞ በከብቶች በረት ወይንም ደግሞ በመቃን ወይንም ደግሞ በቤት መግቢያ በመለጠፍ በዚህም ደግሞ ከክፉ እንደሚከላከልላቸው ይታመኑበታል። ሌሎች አንጀት ያነባሉ፣ ሞራ ይገልጣሉ። በዚህም ደግሞ አጋንንታዊ ምልከታን ወይንም ደግሞ በጥንቆላና በአስማት እንደሚዘፈቁ ሁሉ ይነገራል። ይሄ ሁሉ እንግዲህ በሚሆንበት ጊዜ እግዚአብሔር ከኔ በቀር ሌላ አምላክ አይሁንልኝ ያለውን እግዚአብሔርን እንደሚያስቀይም መታወቅ አለበት። ለዚህም ነው ጳውሎስ መጨረሻ ላይ ቁጥር 10:22 ላይ ይሄ ሄዶ ወዴት እንደሚሄድ ሲናገር እንደዚህ ነው ብለው ጌታን እናስቀናውን በብርታት ከእርሱ እንበልጣለን ይላል። ቁጥር 21 ላይ የጌታን ጽዋና ያጋንንትን
ጽዋ በአንድ ላይ መጠጣት አትችሉም። ከጌታ ማዕድና ከአጋንንት ማዕድ ተካፋይ መሆን አትችሉም። ጌታን እናስቀናውን በብርታት ከእርሱ እንበልጣለን። እንግዲህ ለእግዚአብሔር የሚገባውን ክብር ለአጋንንት በምንሰጥበት ጊዜ እግዚአብሔርን የሚያስቀና ነገር እንደሆነ መታወቅ አለበት። እግዚአብሔር ራሱ ሲናገር እኔ እግዚአብሔር ቀናተኛ አምላክ ነኝ ብሏል። እግዚአብሔር ነው የፈጠረን፣ እግዚአብሔር ነው የዋጀን፣ እግዚአብሔር ነው በሕይወት የሚያኖረን። ግን በሌሎች አማልክት በምንታመንበት ጊዜ፣ ለሌሎች ደግሞ መናፍስቶች ክብር በምንሰጥበት ጊዜ፣ መስዋዕት በምናቀርበት ጊዜ ስለ ዓመቱ፣ ስለ ወቅቶች፣ ስለ ምርት፣ ስለ ሕይወት፣ ስለ ዘመን ሁሉ በአጋንንቶች ጥቆማ በምንታመንበት ጊዜ ሕይወትን የፈጠረውን እግዚአብሔርን የሚያስቀና እንደሆነ መታወቅ አለበት። ስለዚህ ጳውሎስ ይህም በተመለከተ ከአጋንንት ጽዋና ከጌታ ጽዋ መካፈል አይቻልም፣ በብርታት ከእግዚአብሔር አንበልጠውም፣ እግዚአብሔርን ባናስቀናው፣ ለቁጣ ባንቀሰቅሰው ጥሩ ነው፣ በዚህም ጣዖት አምላኪዎች እንዳትሆኑ ብሎ ይናገራል። ስለዚህ ባህላዊ ሃይማኖት ወይንም ደግሞ ባህላዊ ክብረ በዓላት በሚከበሩበት ጊዜ የሚደረጉ ተግባራት፣ በተለይም ደግሞ መብሉና መጠጡ፣ ጭፈራውና ዘፈኑ፣ በዚህም ደግሞ ለርኩሰት ሰዎች አካላቶቻቸውን የሚያንቀሳቅሱበት መንገድ ሁሉ እግዚአብሔርን የሚያስከብር እንዳይደለ በዚህም መጠንቀቅ እንደሚያስፈልግ ሐዋርያው ጳውሎስ በአንደኛ ቆሮንቶስ መልእክት ምዕራፍ 10 ላይ ባለው ክፍል ላይ ያስተምራል። ጠቅለል ሲደረግም ቆሜያለሁ፣ ተደላድዬ ቆሜያለሁ። ጣዖት አምልኮ ጋር ቢሄድ፣ ለጣዖት የተሰዋ ስጋ ቢበላ፣ በባህላዊ ሃይማኖት ቦታ ቢጨፍር እምነቴ አይነካም እያልክ ያለ ሰው በዚህ ደግሞ ለአጋንንት መስዋዕት ተሳታፊ ሆነ ከጌታ ጽዋና ከአጋንንት ጽዋ እየተቋደስክ እግዚአብሔርን ለቁጣ እያነሳሳ እንዳትቀጥል ተጠንቀቅ ብሎ ይናገራል። ስለዚህ እነዚህ የሚሰዉ ስርዓቶቹ፣ ድርጊቶቹ በራሳቸው ጉልበት አለ ማለት ሳይሆን ከበስተጀርባ የሚመለከውን አጋንንታዊን ሐሳብ በመፈጸም እግዚአብሔር እንዳታስቆጣ ተጠንቀቅ ብሎ ይናገራል። ስለዚህ መጀመሪያው ተደላድዬ ቆሜያለሁ የሚለው ሰው እንዳይወድቅ ይጠንቀቅ፣ ጣዖትን በማምለክ ለአጋንንት በመመቻቸት እንዳይወድቅ ይጠንቀቅ የሚለውን ነው የሚናገረው። በመቀጠል ሐዋርያው ጳውሎስ ደግሞ የሚናገረው ምንድን ነው? በህልና ደከም ያሉ ሰዎችን እንዳናሰናክል መጠንቀቅ አለብን የሚል ነው። ብዙውን ጊዜ ለጣዖት የተሰዋውን ስጋ ወይም ደግሞ ባህላዊ ክብረ በዓላት ላይ የሚዘጋጀውን ምግብ በምንበላበት ጊዜ የሚሰናከሉ የማይበሉ ሰዎች አሉ። መጽሐፍ ቅዱስ በማቴዎስ ወንጌል ምዕራፍ 18:5 ጀምረን ስናነብ መሰናከል የግድ ሳይመጣ አይቀርም፣ ግን መሰናከሉን ለሚያመጣ ለዚያ ሰው ወዮለት ይላል። ከነዚህ ከታናናሾች አንዱን ከሚያሰናክል ይልቅ የወፍጮ ድንጋይ በአንገቱ ታስሮ ወደ ባህር ቢገባ የተሻለ ፍርድ ነው ለሱ ብሎ ይናገራል። ጳውሎስ ይህንን የክርስቶስን መለኮታዊ መመሪያ ስለሚረዳ ለጣዖት የተሰዋ ስጋ አንተ ለመብላት ወደ ጣዖት ቤት ስትሄድ በእምነት ደካማ የሆነው ሰው ከአንተ የተነሳ ይሰናከላል ይላል። በአንደኛ ቆሮንቶስ 8 መጨረሻ ላይ ስጋ መብላት ወንድሜን የሚያሰናክል ከሆነ ስጋ መብላት ከቶ ለዘላለም ይቅር ብሎ ይናገራል። ስለዚህ ትልቁ ነገር በአንተ ድርጊት፣ በአንተ መብል፣ በአንተ መጠጥ ሌላው ደከም ያለ ህልና ያለው ሰው እንዳይሰናከል ተጠንቀቅ። ላሰናከልክበት ደግሞ እግዚአብሔር ይጠይቅሃልና መብትህና ነፃነትህን ከመጠቀም ይልቅ ለአንተ በጎን ላለ ሰው ስትል መብትህን በመተው ለእግዚአብሔር ክብር መኖር አለብህ ይለዋል። ይህንን በአንደኛ ቆሮንቶስ ምዕራፍ 9 ላይ ጳውሎስ የራሱን መብት ማለትም ወንጌልን እየሰበከ ጥቅሙን እንኳን ሳይቀበል ከቆሮንቶስ ሰዎች የሸሸበትን ወይንም ደግሞ የራቀበትን እየተናገረ የእሱን ፈለግና ምሳሌ እንዲከተሉ እየተናገረ የሚያስጠነቅቀው እኛም ለመብታችን ብለን ወይንም ደግሞ የመብላትን መብት እኛ የመጠጣትን መብት ስንጠቀም ሌሎችን ጌታ የሞተላቸውን ገደል እንዳናስገባ መጠንቀቅ አለብን። በዚህም በእግዚአብሔር ፍርድ ውስጥ ሌሎችን በማሰናከል የተመደበውን ፍርድ እንዳንጎነጭ መጠንቀቅ አለብን ብሎ ይናገራል። የመጨረሻው እነዚህን በጣዖት ቤት ወይንም ደግሞ ለጣዖት የተሰዋ ስጋ ደፍረው በእምነት የሚበሉትን እውቀት አለኝ ምንም የሚያደርገው ነገር የለም የሚሉትን ሰዎች ሲያስጠነቅቅ ጳውሎስ የሚያስጠነቅቀው በአንደኛ ቆሮንቶስ ምዕራፍ 10 ላይ ቁጥር 31 ላይ ያለውን ሐሳብ ነው የምንመለከተው። በዚህ ክፍል ላይ ጳውሎስ እንደዚህ ነው የሚለው፣ እንግዲህ ስትበሉም ሆነ ስትጠጡ ወይም ደግሞ ማንኛውንም ነገር ስታደርጉ ሁሉንም ነገር ለእግዚአብሔር ክብር አድርጉት ይላል። ጳውሎስ ምንድነው የሚለው? የምታደርጉት ሁሉ ለእግዚአብሔር ክብር መሆኑን እርግጠኛ ሁኑ። እናንተ ከመብልና ከመጠጥ ጋር ተያይዞ ከባህላዊ ሃይማኖት ወይንም ደግሞ ክብረ በዓላት ጋር ተያይዞ በምታደርጉት ነገር ሁሉ በዚህ አደራረገ በዚህ ስርዓት እኔ ሲሳተፍ እግዚአብሔር ይከብርበታል ወይ? ጌታ ኢየሱስ ክርስቶስ ባጠገብ ቢቆም ደስ ይለዋል ወይ? ወይስ ስጋዬን ለማስደሰት የእግዚአብሔርን ክብር እየረገጥኩ ነው ብላችሁ አስቡት። ስለዚህ እነዚህ 3 ማስጠንቀቂያዎች ባህላዊ ክብረ በዓላት ላይ ተገኝተው ምንም ይሆን ነገር የለም ቢበላ ቢጠጣ ቢጨፍር ብለው ለሚሉ ሰዎች ጳውሎስ የሰጠው ማስጠንቀቂያ ነው። ጳውሎስ በዚህ ብቻ አያበቃም።
የማይበሉትንም በባህላዊ ክብረ በዓላት ተገኝተው የተዘጋጀውን ስጋ የማይበሉትን መጠጥ የማይጠጡትንም ሰዎች ደግሞ እንደሚከተለው ያስጠነቅቃል። ጳውሎስ ይህንን የሚያስጠንቀውን የት ነው የምናገኘው? በሮሜ መልእክት ምዕራፍ 14 ቁጥር 3 እና 4 በማንበብ ነው። ይህንን አነበዋለሁ። እንደዚህ ነው የሚለው፣ ማንኛውንም የሚበላ የማይበላውን አይናቅ ይላል። የማይበላውም የሚበላውን አይኮንን፣ እግዚአብሔር ተቀብሎታል። የማይበላውም የሚበላውን አይኮንን፣ እግዚአብሔር ተቀብሎታልና ብሎ ይናገራል። እዚህ ጋር መጠንቀቅ ያለብን ነገር ባለመብላታችን ወይንም ደግሞ በባህላዊ ክብረ በዓላት ተገኝተን በዛ ባለመካፈላችን በጣም በመንፈሳዊ ሕይወት ልዩ ደረጃ እንደደረስን አድርገን ራሳችን ማሰብ እንደሌለብንና እነዚያን ደግሞ በዚያ ክብረ በዓል ተገኝተው የሚበሉትን እንደ አጋንንት አድርገን እንዳንመለከታቸው፣ እንዳንፈርድባቸው ጳውሎስ ይገስጻል። በመለኮታዊ ማስተዋል ወይንም ደግሞ መንፈስ ቅዱስ በሰጠው መልእክት ላይ ቆሞ ማለት ነው። ስለዚህ የሚበላው የማይበላውን አይናቅ ይላል። የሚበላው የማይበላውን አንተ ደካማ እምነት ስለሌለ ነው ማትበላው ብሎ አይናቅ። የማይበላውም የሚበላውን ደግሞ እግዚአብሔር የተቀበለውን ሰው በልጁ ደም እግዚአብሔር ያዳነውን ሰው እንደ ሰይጣን አድርጎ መመልከት የለበትም ብሎ ጳውሎስ ይናገራል። ስለዚህ ይሄ በጣም ወሳኝ ነገር ነው። አንዳንድ የቤተክርስቲያን አገልጋዮች እነሱ የሚሉትን ያልሰማውን ሰው እንደ ሰይጣን ይመለከታሉ፣ ከቤተክርስቲያን ያባራሉ። ያ ክርስቶስ የሞተለት ሰው ምግብ ስለበላ ብቻ ከቤተክርስቲያን አባረው ለሰይጣን አሳልፎ ይሰጣሉ። ይሄ ጭካኔ መጽሐፍ ቅዱሳዊ መሰረት የሌለው አካሄድ እንደሆነ መታወቅ አለበት። ምክንያቱም መጽሐፍ ቅዱስ በማይፈቅደው ጉዳይ ሰውን ዲስፕሊን ማድረግ ወይም ስርዓት ውስጥ ማስገባት፣ ማወገዝ፣ ማባረር ስልጣንን ያለአግባብ መጠቀም ስለሆነ መደረግ የሌለበት ጉዳይ ነው። ምክንያቱም መጽሐፍ ቅዱስ የሚበላው የማይበላውን አይናቅ፣ እንደገና ደግሞ የማይበላውን የሚበላውን አይኮንን፣ እግዚአብሔር ተቀብሎታል ብሎ ይናገራል። ስለዚህ በዚህ ቆመን ስለምንወስድበት እርምጃ በደንብ አድርገን ማስተዋል አለብን እላለሁ። የመጨረሻ ጳውሎስ እነዚህ የማይበሉትን ሰዎች ሲያስጠነቅቅ የሮሜ መልእክት ምዕራፍ 14 ቁጥር 17 ላይ እንደዚህ የሚል ቃል ይናገራል። ይሄ ማዳመጥ ያለብን ሌላው ወይንም ደግሞ ማስተዋል ያለብን ሌላው ሐሳብ ነው። እንደዚህ ነው የሚለው፣ የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስም የሆነ ሐሴት ነው እንጂ የመብልና የመጠጥ ጉዳይ አይደለም ይላል። በዚህ እውነታ ክርስቶስን የሚያገለግል እግዚአብሔርን ደስ ያሰኛል፣ በሰውም ዘንድ የተመሰገነ ነው ይላል። ስለዚህ የእግዚአብሔር መንግስት ጉዳይ ጽድቅና ሰላም በመንፈስ ቅዱስም የሆነ ሐሴት ወይም ደስታ ነው እንጂ የምግብና የመጠጥ ጉዳይ አይደለም። በሌላ ነገር ጳውሎስ የተናገረ ያለው ምግብና መጠጥ በእግዚአብሔር መንግስት ትልቅ ኢሹ አይደለም፣ ትልቅ ጉዳይ አይደለም። ሰዎች በእምነት በላለው ብለው ጸልየው ቢበሉም አልበላም ብለው ደግሞ ቢሸሹም ሁለተኛ ነገር ነው፣ ሶስተኛ ነገር ነው፣ ዋና ነገር አይደለም። በእግዚአብሔር መንግስት ዋና ነገር ምንድን ነው? ጳውሎስ ሲናገር የእግዚአብሔር መንግስት ላይ ዋናው ጉዳይ ጽድቅ ነው። ከክርስቶስ ጋር ሰላም የተፈጠረበት በደሙ የዳንበት ያ ነው ትልቁ ጉዳያችን። እንደገና ደግሞ በመንፈስ ቅዱስ የሆነ ደስታና ሐሴት ነው። በመንፈስ ቅዱስ ሆነን ጌታን ማምለክ ነው። ስለዚህ በአንድ ባህላዊ ክብረ በዓላት ተገኝቶ መጨፈር፣ መብላት ይሄ እጅግ ሰከንዳሪ የሆነ የማይረባ ነገር ነው ብሎ ነው የሚናገረው። በሌላ ቦታ ላይ ጳውሎስ ተመሳሳይ ነገር ይናገራል። በአንደኛ ቆሮንቶስ ምዕራፍ 8 ላይ ተመሳሳይ ነገር ነው ጳውሎስ የሚናገረው። ብንበላም የምናተርፈው ነገር የለም፣ ባንበላም የምናጠው ነገር የለም ብሎ ይናገራል። ስለዚህ በእግዚአብሔር መንግስት ምግብና መጠጥ አንደኛ ነገር ስላይደለ የእግዚአብሔር መንግስት ትልቁ ነገር ጽድቅ ስለሆነ፣ ሰላም ስለሆነ፣ በመንፈስ ቅዱስ የምንለማመደው ሐሴትና ደስታ ስለሆነ የማይበሉትም ሰዎች እንደው ትልቅ ነገር አድርገው ማየት የለባቸውም። ይህንን በተለይም ጳውሎስ የሚናገረው በቆላሲስ መልእክት ምዕራፍ 2 ላይ ቁጥር 16-20 በምናነበት ጊዜ ይህንን እንደ ትልቅ ነገር መቁጠር እንደሌለብን እንደዚህ ብሎ ያስተምራል። አነበዋለሁ። ምዕራፍ 2 ቁጥር 16-20 ያለውን ክፍል አነበዋለሁ፣ በቆላሲስ መልእክት ውስጥ ማለት ነው። እንግዲህ በምትበሉትም ሆነ በምትጠጡት ወይም በዓልን፣ ወር መባቻንና ሰንበትን በማክበር ነገር ማንም አይፍረድባችሁ። እነዚህ ሊመጡ ላሉ ነገሮች ጥላ ናቸውና አካሉ ግን የክርስቶስ ነው። አጉል ትሕትናንና የመላእክትን አምልኮ የሚወድ ማንም ሰው እንዳያደናቅፋችሁ ተጠንቀቁ። እንደዚህ ያለ ሰው ስላየው ራእይ ከመጠን በላይ ራሱን እየካበ በስጋዊ አእምሮ ከንቱ ሀሳብ ተሞልቶ ይታበያል። ይህ ሰው አካል ሁሉ በጅማትና በማሰሪያ እየተጋጠመ ምግብንም እየተቀበለ እግዚአብሔር በሚሰጠው ማደግ ከሚያድግበት ራስ ከሆነው ጋር ግንኙነት የለውም። ስለዚህ ዓለም መሪ ከክርስቶስ ጋር ከሞታችሁ ታዲያ ለምን እንደዚህ ዓለም ሰው ለሕጎቹ ተገዥ ትሆናላችሁ? አትያዝ፣ አትቅመስ፣ አትንካ እንደሚሉት አይነት እነዚህ ሁሉ በሰው ትእዛዝና ትምህርት ላይ የተመሰረቱ ስለሆኑ በተግባር ላይ ሲውሉ ጠፊ ናቸው። እነዚህ ነገሮች በገዛ ራስ ላይ ከሚፈጥሩት የአምልኮ ስሜት ከአጉል ትሕትናው
እና ሰውነትን ከመጨቆን አንጻር በእርግጥ ጥበብ ያላቸው ይመስላሉ፣ ነገር ግን የስጋን ልቅነት ለመቆጣጠር አንዳች ፋይዳ የላቸውም ይላል። ስለዚህ እነዚህ ነገሮች አትብላ አትቅመስ ስለተባለ ሰው ይሄን ስለታዘ እንደ ትልቅ መንፈሳዊ አድርገው ሰው ማየት የለበትም። ምክንያቱም እውነተኛ መንፈሳዊ ብስለት የሚወርደው ለእኛ ራስ በሆነው ከክርስቶስ ጋር ካለን ግንኙነት እንጂ የሆነ ምግብ ስለበላን የሆነ ምግብ ስላልበላን የሚመጣ መንፈሳዊነት ምንም የለም። ይልቅስ ከበስተጀርባ ካሉ ጳውሎስ ቅድም ካስጠነቀቀው ተደላድዬ ቆም ያለው እያለ አጋንንትን ከማምለክ ወጥመድ እንዲላቀቅ ማስተማርና ማስጠቀቅ እንጂ ያንን ሰው ምግብ ስለበላ ብቻ እንደ አጋንንት አይቶ ያንን ሰው መኮነን ተገቢ አይደለም ብሎ ይናገራል። በሌላው ቪዲዮ እስከምንገናኝ ድረስ የእግዚአብሔርን ቃል በዚህ ከተባረኩ ላይክና ሼር ያድርጉ፣ ለሌላውም ያስተላልፉ። የጌታ ጸጋና ሰላም ከሁላችን ጋር ይሁን። ሻሎም